ዓለምን ልክ እንደ አንድ ግዙፍና ውስብስብ የሆነ የጥርስ በጥርስ ሰዓት አርገን በናስባት። አዎ በጣም ብዙ ማርሾች ያሉት ማለት ነው። ልክ ነው። በሚሊዮን የሚቆጠሩ ጥቃቅን ብረቶች፣ መንቆራኮሮች እና ማርሾች እርስ በርሳቸው ተሳስረው ያለምንም እንከን በየሰከንዱ ይንቀሳቀሳሉ ብለን ብናስብ ታዲያ ይህንን ፍጹም የሆነ ሰዓት የሰራው ታላቅ የሰዓት ባለሙያ ሰዓቱን አንድ ጊዜ ሞልቶት ከሄደ በኋላ ዳግመኛ ወደ ሰዓቱ ተመልሶ ታልቃ ይገባል ወይስ ያው ዝም ብሎ ከርቀት ሆኖ ሲሰራ ይመለከታል የሚለው ነው ዋናው ጥያቄ? አዎ ትክክል። አንዳንዴስ የሰዓቱን መደበኛ አሰራር አቋርጦ የራሱን አዲስ እንቅስቃሴ ሊጨምርበት ይችላል። ወደዚህ ጥልቅ ትንታኔ እንኳን በደህና መጣችሁ። አዎ እንኳን በደህና መጣችሁ። ዛሬ በጣም አጓጊ እርስ ነው ይዘን ያቀረብነው። እውነት ነው። ዛሬ የምንመረምረው ጉዳይ የብዙዎቻችንን የእምነት መሰረት የሚነካ በተለይም ደግሞ ወንጌላውያን ክርስቲያኖችን ዘወትር የሚያጋጥማቸውን አንድ ትልቅ ጥያቄ ነው። አዎ ማለቴ ዛሬ ትኩረት የምናደርገው ዊሊያም ሌን ክሬግ ካዘጋጁት ሪዝነብል ፌዝ ከተሰኘው መጽሐፍ ላይ ነው። በተለይም ከገጽ 247 እስከ 259 ያለውን የተአምራት ችግር በሚለው ርዕስ ዙሪያ እንወያያለን። በጣም አሪፍ። በዚህ ጥልቅ ውይይታችን በ17ኛው እና 18ኛው ክፍለ ዘመን የእውቀት ዘመን በመባል በሚታወቀው ወቅት የተነሱትን ከባድ የፍልስፍና ተቋሞች እናያለን። ዲስቶች ያነሷቸውን ተቋሞች እና ክርስቲያን አቃቢያን እምነት የሰጧቸውን ታሪካዊ ምላሾች እንመረምራለን። ልክ ነሽ። ዋነኛ ተልዕኳችን መጽሐፍ ቅዱሳዊ ተአምራትን በተለይም ደግሞ የክርስቶስን ትንሣኤ ከዘመናዊ የጥርጣሬ ጥያቄዎች እንዴት በምክንያታዊነት መከላከል እንደሚቻል ማስታጠቅ ነው። ወንጌላውያን ክርስቲያኖች ይህንን ማወቃቸው እጅግ በጣም አስፈላጊ ነው። እንግዲህ የቅድሙን የሰዓት ዘይቤ ስናነሳ ያው የዛሬውን ውይይት ታሪካዊ ዳራ ለመረዳት በጣም ወሳኝ ስለሆነ ነው። ማለቴ በ17ኛው ክፍለ ዘመን የአይዛክ ኒውተን የፊዚክስ ግኝቶች በተለይም የሰበት ሕግና የእንቅስቃሴ ሕግጋት በታወቁ ጊዜ የሰው ልጅ ዓለምን የሚያይበት መነጽር ሙሉ በሙሉ ተቀየረ። እውነት ነው። እስከዚያ ጊዜ ድረስ እኮ ተፈጥሮ ምስጢራዊ እና በቀጥታ በመንፈሳዊ ኃይላት የምትመራ ተመስል ነበረ። በትክክል። ነገር ግን ኒውተን ዓለም በሂሳባዊ ቀመሮችና በማይለወጡ የተፈጥሮ ሕጎች የምትመራ ግዙፍ ማሽን መሆኗን አሳየ። ይህ ግኝት በአውሮፓ ውስጥ ትልቅ መነቃቃትን ፈጠረ። ዲስቶች በመባል የሚታወቁት ሐሳቢዎች የመጡት እዚህ ጋር አይደል? ማለቴ እንደ ቮልቴር እና ዲዴሮት ያሉት። አዎ እነሱ ምን አሉ? እግዚአብሔር ይህንን ፍጹም ማሽን ከሰራ እና ሕግጋቱን ካበጃ በኋላ ለምን ተመልሶ ጣልቃ ይገባል ብሎ መጠየቅ ጀመሩ። ለነዚህ ዲስቶች እግዚአብሔር ዓለምን ፈጥሮ ወደ ጎን ገለል ያለ ሩቅ አምላክ ነው፣ በዕለታዊ የሰው ልጆች ሕይወት ውስጥ ጣልቃ አይገባም ብሎ አመኑ። ይህ አመለካከት ደግሞ ቀጥታ ቤኔዲክት ዲ ስፒኖዛ ወደ ተባለው ፈላስፋ እና ወደ ከባድ ሙግቱ ይወስደናል። ያው ስፒኖዛ በጣም ጠንካራ ተቃውሞ ነው ያቀረቡ። ልክ ነህ። ስፒኖዛ ተአምራት በፍጹም ሊከሰቱ አይችሉም ብሎ ደመደመ። የሱ መከራከሪያ ሁለት ዋና ዋና ክፍሎች አሉት። አንደኛው የተፈጥሮ ሕጎች ከእግዚአብሔር ፍጹም ባህሪ የሚመነጩ ናቸው የሚል ነው። አዎ የሱ አመክንዮው እንዲህ ይላል፣ እግዚአብሔር ፍጹም ከሆነ የሰራው የተፈጥሮ ሕግም ፍጹም ነው። ስለዚህ ይህንን የተፈጥሮ ሕግ መጣስ ማለትም ተአምር ማድረግ እግዚአብሔር የራሱን ፍጹም ባህሪ እንደመጣስ ይቆጠራል። በትክክል። እግዚአብሔር ደግሞ ራሱን ሊቃረን ስለማይችል ተአምራት ፈጽሞ ሊኖሩ አይችሉም ይላል። ይሄ መጀመሪያው ሙግቱ ነው። ሁለተኛው ነጥቡ ደግሞ ትንሽ ለየት ይላል። ያልተጠበቀ ክስተት ሲፈጠር ሰዎች ተአምር ነው ብሎ ከሚያስቡ ይልቅ ገና ያልተገነዘብነው የተፈጥሮ ሕግ ሊሆን ይችላል ወይም አጋንንታዊ ኃይል ሊሆን ይችላል ወደሚል ጥርጣሬ ያመራል እንጂ የእግዚአብሔርን መኖር አያረጋግጥም የሚል ነው። የስፒኖዛን ሐሳብ ስንመረምር ግን መሰረታዊ የሆነ የስህተት ስሌት ውስጥ እንደገባን እንገነዘባለን። የሱ ዋነኛ ችግር እግዚአብሔርን ከተፈጥሮ ጋር አንድ አድርጎ የሚያይ መሆኑ ነው። ማለቴ ፓንቴይስት ስለነበር ነው አይደል? ልክ ነሽ። ፓንቴይስት ነው። ለሱ እግዚአብሔርና ተፈጥሮ አንድ ናቸው። የተፈጥሮ ሕግጋት የእግዚአብሔር ማንነት መግለጫዎች ናቸው ብሎ ስላመነ ሕጉን መጣስ እግዚአብሔርን መጣስ ሆኖ ታየው። ግን በክርስቲያናዊው የዓለም እይታ የፍጹም ስህተት ነው። አዎ፣ ምክንያቱም እግዚአብሔር ከፍጥረቱ የተለየ እና ሉዓላዊ ነው። የተፈጥሮ ሕግጋት የእግዚአብሔር ማንነት ሳይሆኑ እሱ
ዓለምን በመደበኛነት የሚያስተዳድርበት ነፃ ፈቃዱ ናቸው። እዚህ ጋር የሶፍትዌር ፕሮግራም አዘጋጅ ምሳሌ አእምሮ ሲመጣ ማለቴ አንድ እጅግ የተዋጣለተ የሶፍትዌር ባለሙያ ምንም አይነት ማስተካከያ የሚያስፈልገው ፍጹም የሆነ ኮድ ጻፈ እንበል። አሪፍ ምሳሌ ነው። ኮዱ ራሱን ችሎ ያለንም ስህተት ይሰራል። አዎ፣ ነገር ግን የኮድ የፕሮግራም አዘጋጁ ማንነት አይደለም፣ የእጁ ስራ እንጂ። ታዲያ ፕሮግራም አዘጋጁ ከኮዱ ውጭ የሆነ ሉዓላዊ መብት ስላለው አንድ የተለየ ዓላማን ለማሳካት ሲል በዚያ ኮድ መሃል ገብቶ አዲስ ትዕዛዝ ቢሰጥ የራሱን ኮድ እያጠፋው ነው ወይስ በራሱ ፍጥራ ላይ ያለውን ሙሉ ስልጣን እያሳየ ነው? ያው ስልጣኑን እያሳየ ነው፣ ግልጽ ነው። በትክክል። ስፒኖዛ ግን እግዚአብሔርን በራሱ ፍጥረት ውስጥ አስሮ ከዚህ ሕግ ውጭ መስራት አችልም የሚል ገደብ ያበጀለት ይመስላል። ያንን ሐሳብ አንድ እርምጃ ወደፊት ስንወስደው ስፒኖዛ የእግዚአብሔርን ነጻ ፈቃድ ሙሉ በሙሉ እንደካደ እንረዳለን። ሉዓላዊ የሆነ ፈጣሪ የፈጠረውን ስርዓት ለተለየ መለኮታዊ ዓላማ ለምሳሌ የሰውን ልጅ ለማዳን ሲል ለጊዜው ማቋረጡ የራሱን ባህሪ መቃረን ሊሆን አይችልም? ልክ ነው። ፕሮግራም አዘጋጁ አዲስ ትዕዛዝ ሲያስገባ ሲስተሙን እያሐረሰው ሳይሆን ሲስተሙን ለከፍተኛ ዓላማ እየተጠቀመበት ነው ብለን መደምደም እንችላለን። አዎ፣ በጣም ትክክል። ስፒኖዛ ተአምራት በፍጹም ሊፈጠሩ አይችሉም የሚለውን ጥብቅ ሙግት ይዞ ሲመጣ፣ ሌላኛው ፈላሰፋ ዴቪድ ሂዩም ግን የተለየ እና ይበልጥ ረቂቅ የሆነ አቅጣጫ ይዞ በቃለ። ሂዩም የስኮትላንድ ፈላሰፋ ነው እና በጣም አደገኛ ሙግት ነው ይዞ የመጣው። አዎ፣ ሂዩም ምን አለ? ምናልባት እግዚአብሔር ተአምራት ሊያደርግ ይችል ይሆናል፣ ነገር ግን መፈጠራቸውን በታሪክ ማስረጃ ማረጋገጥ ፈጽሞ አይቻልም በማለት ጦርነቱን ከፍልስፍና ወደ ታሪክ ማስረጃዎች አዞሩ። የሂዩም ሙግት በሁለት ይከፈላል። አንደኛው መርህ ነክ ሲሆን ሁለተኛው ደግሞ ተጨባጭ ሙግት ነው። የሂዩም መርህ ነክ ሙግት ማስረጃን በሚዛን ከማስቀመጥ የዕድል ስሌት ጋር የተያያዘ ነው። ማለቴ የፕሮባቢሊቲ ጉዳይ ነው አይደል? አዎ። የሱ ሐሳብ እንዲህ ነው። በአንድ በኩል የሰው ልጅ ዘመናት ጠብቆ ያየው የማይለወጠው የተፈጥሮ ሕግ አለ። ፀሐይ በየቀኑ ትወጣለች፣ የሞተ ሰው አይነሳም። ይህ አጠቃላይ የሰው ልጅ ተሞክሮ የሚለው ነው። በሌላ በኩል ደግሞ አንድ የሞተ ሰው ተነስቷል የሚሉ ጥቂት የተአምራት ምስክሮች አሉ። ልክ ነሽ። ሂዩም ሚዛን ያወጣና የትኛው ይከብዳል ብሎ ይጠይቃል። የሰው ልጅ ሁሉ ያየው የተፈጥሮ ሕግ ወይስ እነዚህ ጥቂት ሰዎች ተሳስተው ወይም ዋሽተው ሊሆን የሚችለው ዕድል? ለሱ ሁልጊዜም ቢሆን የተፈጥሮ ሕግ ሚዛን ይደፋል፣ ምክንያቱም ተሞክሯችን ስለሚያረጋግጠው። ግን ቆይ፣ ይህ የሂዩም መከራከሪያ በጣም አደገኛ የሆነ ክፍተት የለውም? አንድ ነገር ከዚህ በፊት በግል ተሞክሯችን ስላላየነው ብቻ አይቻልም ወይም ውሸት ነው ማለት እንችላለን እንዴ? አይቻልም። ያው ስህተት ነው የሚሆነው። ለምሳሌ ዓመቱን ሙሉ እጅግ በጣም ሞቃታማ በሆነ የሐሩር ክልል ውስጥ የሚኖርን አንድ ሰው እናስብ። በሕይወቱ በረዶ የሚባል ነገር አይቶ አያውቅም። ውሃ ሁልጊዜ ፈሳሽ እንደሆነ ብቻ ነው የሚያውቀው። በትክክል። ታዲያ አንድ ቀን መንገደኛ መጥቶ ውሃ በጣም ሲቀዘቅዝ እንደ ድንጋይ ይጠነክራል ቢለው ይህ የሐሩር ክልል ሰው ይህ ከተሞክሮ ውጭ ስለሆነ እና ውሃ ሁልጊዜ ፈሳሽ መሆኑን ስላየው አንተ የዋሸ ነው ቢለው ውድቅ ቢያደርግ ልክ ነው? ፈጽሞ ልክ አይሆንም። የሂዩም ሚዛን እኔ ወይም ማህበረሰብ ያየነው ነገር ብቻ ነው እውነት የሚል የተሳሳተና አዲስ ግኝቶችን ሁሉ የሚዘጋ አመለካከት አይደለም። የሂዩምን ዋነኛ ስህተት በትክክል ነካው። ማለቴ ክብ የሆነ ሙገት አዙሪት ውስጥ ነው የገባው። ሰርኩላር ሪዝኒንግ እንለዋለን። አጠቃላይ የሰው ልጅ ተሞክሮ ተአምራትን አይቀበልም ብሎ አስቀድሞ ይደምደማል። እና አንድ ሰው መጥቶ ማስረጃ ቢያቀርብስ? አንድ ሰው እነሆ ተአምር አይቻለው ይሄው ማስረጃው ብሎ ቢመጣ ሂዩም ይህ ከተሞክሮ ውጪ ነው ብሎ ውድቅ ያደርገዋል። ያ ተአምር ራሱ የሰው ልጅ ተሞክሮ አካል መሆኑን መጀመሪያውኑ ገሎታል። ዋው! ይሄ በጣም ትልቅ ስህተት ነው። ተጨባጭ ባለው ሁለተኛ ሙግቱስ ምን አለ? በዚህኛው ደግሞ የታሪክ ማስረጃችን ማጥላላት ይጀምራል። ምስክሮቹ ያልተማሩና በቀላሉ የሚታለሉ መሆናቸውን፣ የሰው ልጅ በተፈጥሮ ለሚደንቁና ለሚያስፈሩ ነገሮች ያለውን ጉጉት፣ እንዲሁም በሁሉም የዓለም ሃይማኖቶች ውስጥ የታምር ታሪኮች በመኖራቸው እርስ በርስ እንደሚጣራሱ ይከራከራል። እሺ፣ የእውቀት ዘመን ፈላስፎች እነዚህን ከባድ የፍልስፍናና የታሪክ ጥቃቶች ሲሰነዝሩ በ17ኛውና 18ኛው ክፍለ ዘመን የነበሩት ክርስቲያን አቃቢያን እምነት ምን ምላሽ ሰጡ?
ያው ዝም አላሉም። በጣም ጠንካራ ምላሾች ነው የሰጡት። የሂዩምና የስፒኖዛን ወጥመድ እንዴት ሰበሩት? እስቲ የስፒኖዛን ዓለም ራሷን የቻለች ማሽን ናት የሚለውን ሐሳብ እንዴት እንዳፈረሱ ተመልከት። ሳሙኤል ክላርክና ያዕቆብ ቬርኔ የተባሉ አሳቢዎች የሰጡት ምላሽ የክርክሩን መልክ ቀይሮታል። እነሱ እንዳሉት የተፈጥሮ አካሄድ የሚባል ራሱን የቻለ ከእግዚአብሔር የተለየ ሕግ የለም። ማለትም ተፈጥሮ በራሷ አትሰራም? አዎ፣ ይልቁንም የተፈጥሮ ሕግ ማለት ራሱ እግዚአብሔር ዘወርት በመደበኛነት ዓለምን የሚያንቀሳቅስበት መንገድ ነው። ስበት ራሱን የቻለ አምላክ አይደለም። እግዚአብሔር ነገሮችን አያይዞ የያዘበት መደበኛ አሰራር ነው። ይሄ በጣም ግሩም እይታ ነው። የተፈጥሮ ሕግን ከእግዚአብሔር መንጠቅ አይቻልም ማለት ነው? ልክ ነሽ። ተአምር ማለት ደግሞ እግዚአብሔር ይህንን መደበኛ አሰራሩን ትቶ ለየት ባለ መንገድ ጣልቃ ሲገባ ማለት ነው። ማሽኑ ራሱን የቻለ ጌታ አይደለም። እውነት ነው። ነገር ግን ስፒኖዛም ያነሳው ሌላ የሚያስጨንቅ ጥያቄ አለ። ተአምር ምንለው ገና ያልታወቀ የተፈጥሮ ሕግ ሊሆን ይችላል የሚለውስ? ይህም በጣም አስፈላጊ ጥያቄ ነው። ማለቴ አንድ ክስተት ሲፈጠር እግዚአብሔር ነው ወይስ ገና ሳይንቲስቶች ያላገኙት የተፈጥሮ አሰራር ነው ብለን እንዴት መለየት እንችላለን? ለዚህ ጥያቄ ዣን ሌክሌር የሰጠው ምላሽ እጅግ ጥልቅ ነው። የድርጊቱን ጊዜ ወይም አውድ በጥንቃቄ እንድንመረምር ያሳስበናል። ታይሚንግ የምንለውን ማለት ነው? አዎ፣ በትክክል። ለምሳሌ ኢየሱስ ለዓመታት ሽባ ሆኖ ለነበረ ሰው ተነስና ሂድ ባለበት ቅጽበት ያ ሰው ዘሎ ተነሳ። ዣን ሌክሌር እንደሚጠየቀው ምናልባት በሰውነቱ ውስጥ ገና ያላወቅነው ድብቅ የተፈጥሮ የፈውስ ሕግ አለ ብለን ብንገምት እንኳ ያን ድብቅ ሕግ እንዴት ልክ ኢየሱስ ቃል በተናገረባት በዚያች ሰከንድ ከትዕዛዙ ጋር ተገጣጥሞ ሊሰራ ቻለ? ዋው! ይህ በጣም አሳማኝ ነው። የተፈጥሮ ሕግ እኮ ማየት ወይም መስማት አይችልም። ልክ ነሽ። የቃሉ መነገር እና የፈውሱ መፈጸም በአንድ ቅጽበት መገጣጠሙ ከዓይነ ስውር የተፈጥሮ ሕግ በላይ የሆነ መለኮታዊ አስተባባሪ እንዳለ በግልጽ ያሳያል። ነገሩን የበልጥ የሚያወሳስበው እዚህ ላይ ነው። ተአምሩ ከተፈጥሮ ሕግ በላይ መሆኑን ካረጋገጠን ታዲያ ይሄ ድርጊት ከአጋንንታዊ ኃይል የመጣ ቢሆንስ ተአምር ሁሉ ከእግዚአብሔር ነው ብለን እንዴት መደምደም እንችላለን? ያው መጽሐፍ ቅዱስ ራሱ የጨለማ ኃይላት ድንቅ ነገሮችን ሊያደርጉ እንደሚችሉ ይናገራል አይደለ? አዎ። እናም የክርስቲያን አሳቢዎች ይህንን በሚገባ መልሰውታል። የታምራት ዓላማ ሰዎችን በድንገተኛ ኃይል ለማዝናናት ወይም ለማስደንገጥ ብቻ አይደለም፣ መለኮታዊ መልእክትን ለማረጋገጥ ነው። አውዱ እጅግ ወሳኝ ነው የምንለውም ለዚህ ነው። እውነተኛ ተአምር ንጹሕ ከሆነ የትምህርት ስነ ምግባር ከእግዚአብሔር ቅዱስ ባህሪ እና ከድነት ታሪክ ጋር የተያዘ መሆኑ ከአጋንንታዊ ድርጊቶች ይለያሉ። ማለቴ ኢየሱስ ያደረጋቸው ተአምራት የሰው ልጅ ነፍስና ሥጋ የሚፈውሱ፣ አጋንንትን የሚያባርሩ፣ መንግሥተ ሰማያትን የሚያበስሩ ነበሩ። የጨለማው ኃይል የራሱን መንግሥት አይፈርስም አይደል? በትክክል። ሳሙኤል ክላርክ እንዳስረዳው ከድርጊቱ ጀርባ ያለው የምስክርነቱና የትምህርቱ ጥራት የተአምሩን ምንጭ ያረጋግጥልናል። የፍልስፍናውን ጥያቄ በዚህ መልኩ ከተመለከትን ወደ ሁለተኛውና ምናልባትም ወደ ትልቁ ጦርነት እንለፍ፣ የታሪክ ማስረጃዎች ላይ። የሂዩም ሙግት ላይ ማለት ነው። አዎ፣ የሂዩምን የተአምር ምስክሮች ታማኝ አይደሉም፣ ማስረጃው ደካማ ነው የሚለውን ከባድ ክስ ክርስቲያኖች እንዴት መለሱት? የክርስቶስን ትንሣኤ በታሪክ ማስረጃ መሞገት ለወንጌላውያን ክርስቲያኖች ዛሬም ድረስ የእምነት የጀርባ አጥንት ነው። እዚህ ላይ ቶማስ ሸርሎክ ያበረከቱ አስተዋጽኦ መቼም አይዘነጋም። የምስክሮች ችሎት የተሰኘ እጅግ ታዋቂ መጽሐፍ ጻፈ። ትራያል ኦፍ ዘ ዊትነስስ የሚባለው መጽሐፍ አይደል? አዎ፣ በትክክል። ይህ መጽሐፍ ዝም ብሎ ፍልስፍና ነበረ። ቃል በቃል የፍርድ ቤት ችሎት ትዕይንትን የሚመስል ሐዋርያቱ እንደ ምስክር ቀርበው በመስቀለኛ ጥያቄ የሚፈተኑበት ጽሑፍ ነበር። ሸርሎክ ያቀረበው ኃይለኛ ሙግት የክርስቶስ ትንሣኤው ውስብስብ ሳይንሳዊ ምርምር ወይም ረቂቅ ፍልስፍና የሚጠይቅ ጉዳይ አለመሆኑን ነው። ማለቴ ቀድሞ የሞትን ሰው አሁን በሕይወት ማየትን የሚጠይቅ ቀላል የስሜት ሕዋሳት ማረጋገጫ ነው። ልክ ነው? ልክ ነሽ። 5ቱ የስሜት ሕዋሳት በቂ ናቸው ለማረጋገጥ። ይህ ነጥብ እውነትም መሰረታዊ ነው። ምስክሮቹ ማለትም አሳጥማጆቹ ሐዋርያት ውስብስብ የኳንተም ፊዚክስ ቀመርን እያብራሩ አይደለም እኮ። ይህ ሰው በመስቀል ላይ መሞቱን አይተናል፣ ተቀብሯል፣ አሁን ግን ሕያው ሆኖ ከኛ ጋር ቆሟል፣ አብሮን አሳበልቷል ነው ያሉት። አዎ። እናም አንድን ሰው ሞቶ ማየት ከዚያም ከቀናት በኋላ ከሱ ጋር መነጋገር ቀላል የተጨባጭ እውነታ ማረጋገጥ ነው።
ይህንን ለማድረግ ፈላስፋ መሆን አያስፈልግም። ጤነኛ ዓይንና ጆሮ በቂ ነበረ። ታዲያ ዊሊያም ፔይሊ የተባለው ሌላኛው አሳቢ ደግሞ የሂዩምን የዕድል ስሌት እንዴት ነው የገለበጠው? ዊሊያም ፔይሊ የሂዩምን ጨዋታ በራሱ ሜዳ ላይ ነው ያሸነፈው። ሂዩም የተአምራትን የመከሰት ዕድል ብቻ ነበር ያሰለው። ፔይሊ ግን እንዲህ አለ፣ አንድ ሉዓላዊ እግዚአብሔር መኖሩን ከተቀበልን የአምላክ ደግሞ ለፈጠራቸው የሰው ልጆች ራሱንና የማዳን ዓላማውን መግለጥ ቢፈልግ መልእክቱን እንዲያምኑ ከፈለገ ማለት ነው። አዎ፣ ይህንን መለኮታዊ መልእክት ሰዎች እንዲያምኑት ከፈለገ ከተለመደው የተፈጥሮ ሕግ ውጪ የሆነ መልእክት ማለትም ተአምር መስጠቱ እጅግ በጣም የሚጠበቅና ከፍተኛ የመከሰት ዕድል ያለው ነገር ነው። ስለዚህ እግዚአብሔር ካለ ተአምር የማይመስል ነገር ሳይሆን የግድ መሆን ያለበት ነገር ነው ብሎ አፉን ዘጋው ማለት ነው። በጣም አስገራሚ ነው። በትክክል። የዊሊያም ፔይሊ ሌላው ጥልቅ መከራከሪያ ደግሞ ምስክሮቹ ለሰጡት ቃል የከፈሉት ዋጋ ላይ የሚያተኩር ነው። አዎ፣ ሰዎች ለሐሰት ታሪክ ሊሞቱ ይችላሉ እውነት ነው ብሎ ከተታለሉ ወይም ካመኑ። ነገር ግን የክርስቶስ ሐዋርያት ሁኔታ ፈጽሞ የተለየ ነበረ። እነሱ ያዩትን የዳሰሱትን አብረው የበሉትን ነገር ነው እውነትነት ለማስመስከር መከራን፣ ስደትንና ሞትን በፈቃደኝነት የተቀበሉት። ያው ሂዩም እንደሚለው ሐሰተኛ ቢሆኑ ኖሮ እውነት እንዳልሆነ በእርግጠኝነት ያወቁ፣ ለፈጠሩት ውሸት ሽኑ ሕይወታቸውን አሳልፈው ይሰጣሉ? አይሰጡም። ፈጽሞ አይሰጡም። የሰው ልጅ ተሞክሮ ውሸት የሚፈጠረው ለጥቅም፣ ለገንዘብ ወይም ለስልጣን እንደሆነ ይነግረናል። ሐዋርያቱ ያገኙት ግን ግርፋት፣ እስራት እና ዘግናኝ ሞት ነው። ማንም ሰው ጤነኛ ሆኖ የፈጠረው ተረት ውሸት መሆኑን ያውቀው ለውሸቱ አይቀደልም። ይህ ሊሰመርበት የሚገባ እውነት ነው። ታሪካዊ ማስረጃውን እጅግ ጠንካራ የሚያደርገው ይሄ ነው። የሐዋርያቱ ምስክርነት በጭፍን እምነት ላይ የተመሰረተ ሳይሆን በገዛ ዓይናቸው ባዩት ታሪካዊ ክስተት ላይ የቆመ ነበር። ስለዚህ አጠቃላይ የውይይታችንን ማጠቃለያ ስንመለከት ተአምራት የስፒኖዛ እንዳለው የእግዚአብሔርን ባህሪ የሚያረክሱ የተፈጥሮ ሕግጋት ጥሰቶች አይደሉም። የዓለማት ፈጣሪ ሆኖ እግዚአብሔር የራሱን ፍጥረት ለመጎበኘትና የማዳን ታሪኩን ለመፈጸም የሚያደርጋቸው ሉዓላዊ ጣልቃ ገብነቶች ናቸው ብለን መደምደም እንችላለን። ልክ ነሽ፣ 100%። ታዲያ የዚህ ሁሉ ትርጉም ምንድን ነው? አድማጮቻችን ለምን ይህንን ማወቅ አለባቸው? ዘመናዊው የጥርጣሬ መንፈስ ዛሬም ቢሆን የነ ሂዩምን እና የስፒኖዛን ሐሳቦች በተለያየ ቀለም እየቀባ በዩቲዩብ ቪዲዮዎች፣ በፖድካስቶች እና በመጽሐፍት ይዞት ይመጣል። ያው በተለያየ መንገድ ጥያቄዎች ይነሳሉ። ነገር ግን ወንጌላውያን ክርስቲያኖች የእምነታቸው መሰረት በ18ኛው ክፍለ ዘመን በነበሩ ታላላቅ አሳቢዎች እሳት ተፈትኖ ያለፈ ታሪካዊና ምክንያታዊ መሰረት ያለው መሆኑን ማወቅ አለባቸው። አዎ፣ ማለቴ የክርስቶስን ትንሣኤ ጨምሮ በመጽሐፍ ቅዱስ ውስጥ የሚገኙት ተአምራት ሊጠየቅ የሚችል ጠንካራ የታሪክ ማስረጃ እና ሕይወታቸውን የከፈሉ እውነተኛ ምስክሮች ያላቸው ናቸው። ይህንን ታሪካዊ መሠረታችንን ተረደን በእምነታችን በድፍረት መቆም እንችላለን። በጣም ደስ የሚል ሐሳብ ነው። የክርስትና እምነት እውነተነቱን ለማረጋገጥ ከምክንያታዊነት እና ከታሪክ ምርምር አይሸሽም። ይልቁንም ታሪክና ምክንያታዊነት በትክክል ሲመረመሩ ወደ እግዚአብሔር እውነት ይመሩ። የእውቀት ዘመን ፈላስፎች ዓለምን ያለ እግዚአብሔር ጣልቃ ገብነት የምትሽከረከር ማሽን ለማድረግ ሞከሩ። ነገር ግን የክርስቲያን አቃቢያን እምነት ዓለም ዘወትር በእግዚአብሔር መዳፍ ውስጥ ያለች ድምፁን የምትሰማ ፍጥረት መሆኗን በተጨባጭ አስረዱን። ያንን ከሰፋው ምስል ጋር ስናገናኘው አንድ ጥልቅ ሆነ እና ወደ ውስጣችን እንድንመለከት የሚያደግ ምናልባትም እስከ ዛሬ ያላሰብንበት ሐሳብ ይነሳ። ምን አይነት ሐሳብ? ክላርክ እንዳለው የተፈጥሮ ሕግጋት የሚባሉት ራሱን የቻለ ኃይል ሳይሆን እግዚአብሔር በመደበኛነት የሚሰራባቸው መንገዶች ከሆኑ ምናልባት ይቺ ዓለም በየሰከንዱ በተአምር የተሞላች ናት ማለት አይደለም። ዋው! በጣም የሚገርም እይታ ነው። እያንዳንዱ የምንተነፍሰው አየር፣ በየዕለቱ የምትወጣው ፀሐይ፣ የልባችን ምት፣ እነዚህ ነገሮች ሁሉ ቀይ ባህር ከመከፈቱ ባልተናነሰ በእግዚአብሔር ቀጥተኛና ዕለታዊ ድርጊት ላይ የተመሰረቱ ቢሆኑስ? ዓለምን እንደ ትልቅ ሰዓት ብናስባትም እግዚአብሔር ሰዓቱን ሞልቶ ርቆ የተቀመጠ ሳይሆን የሰዓቱን እያንዳንዱን የውስጥ ማርሽ እንቅስቃሴ በየሰከንዱ በእጆቹ ደግፎ የያዘ የቅርብ አምላክ መሆኑን ማሰብ ምን ያህል ድንቅ ነው! እውነት ነው። በቃ የቅርብ አምላክ ነው።
ታምራት ከሩቅ የሚመቱ ያልተጠበቁ ድንገተኛ አደጎች ሳይሆኑ የዚያው የቅርብ አምላክ የተለዩ ድምጾች ናቸው። የዕለተ ተዕለት ሕይወታችን ራሱ በእግዚአብሔር መዳፍ ውስጥ ያለ መለኮታዊ ክስተት መሆኑን ያሰብን የዛሬውን ጥልቅ ውይይታችንን በዚሁ እናጠናቅቃለን። በጣም ጥሩ ማጠናቀቂያ ነው። አብራችሁን ስለነበራችሁ እናመሰግናለን።